ኢትዮጵያ 400,000 ብር ኪፋይ ብላ ከሷ ጋር ለሰክሰስ ዋና መሪ ሆኖ የልጅ ከሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሱ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልጊም ወይ እያለ እሱ አያችሁ አይደል? በድምጽ እነሱን በማስመሰል እንትና ነኝ በሚለው በድርጅቱ ስም እሷ ያለችሽን ስሚ። እሷ ሁለት አካውንት ነው የሚከፍቱት ስካመሮቹ። በነገራችን ላይ በማይንድ አትደርሱባቸውም። አደገኛ ሁኔታ እንደ ሀገር መሰራት ያለበት ነገር ነው። በብዙ ሀብታሞች እንደዚህ እየተጭበረበሩ ያሉ ብዙ ወገኖች አሉ። ተግባባን አይደል ቤተሰቦች? እሷ ምትልሽን ስሚ። ብዙ ጊዜ ድምጹን ደጋግሞ እንዳይሰማበት እሷ ምትልሽን ስሚልና እንዲህ አርግ ተባልሽ አይደል እንዴ ውዴ የምትለው ለሌላ ነገር የተጠቀመችውን ኦዲዮ ኤዲት አድርገው ይልኩላቸዋል። ታብታብ አድርጎ የኛውንም እንትን ዋርኒንግ ያመጡ ሰዎች በአንድም በሌላ መንገድ እንዲህ ታገኛላችሁ ብላችሁ በህይወታችሁ ችግር የደረሰባችሁ ሰዎች ፕሮፋይል ስር ስልክ አለላችሁ። ቀሽም ፕላትፎርም ስለሆነ በዩቲዩብ ከእያንዳንዱ ማስረጃ ጋር በዚህ አጋጣሚ ኢትዮጵያ ውስጥ ያላችሁ ዩቲዩበሮች እዚህ ነገር ላይ ዲቴል የምትሰሩ ሰዎች እዮሃ ሚዲያም ለህዝብ ቆምንን የምትሉ እያንዳንዳችሁ ሰዎች እዚህ ጉዳይ ውስጥ ገብተው የተቸገሩትንና ያለውን ነገር በማስረጃ አውጡት። እኔም ዶክመንተሪ ይሰራለሁ ጀስት እያንዳንዱ። ስለዚህ ይህንን ነገር ትኩረት ተደርጎ ይሰራበት። ማስረጃ ለምትትሉ ሰዎች እንግዲህ ይኸው ማስረጃው በዚህ አጋጣሚ እዛው ድርጅት ውስጥ የሚሰሩ ሰዎች ናቸው ኮንግራጁሌሽን ብለው የሚልኩላቸው። ድርጅቱን ፈትሾ የመጠየቅ የድርጅቱ ኃላፊነት ነው። በድርጅቱ ስም ለሚመጣ ጥያቄ በማንኛውም ጉዳይ እኔ የምትጠይቀው በዚህ ነው ብላችሁ ቪዲዮ የሰራችሁ ሰዎች አዎ በድርጅታችሁ ስም ፌክ አካውንት እየከፈቱ እንደዚሁም ደግሞ ከድርጅታችሁ ውስጥም ያንኑ ስልክ ያንኑ ባንክ እየተጠቀሙ ሚስጥር እያወጡ ከዛ በፊት ግን እጣው እንዲደርስሽ ቀጥታ ላንቺ ነው የሚደርስሽ 80,000 ብር ክፈይ ስትባል አንድ ሴት ልጅ ቤት ለማግኘት 80,000 ብር ቀላል ነው ብላ ትከፍላለች። 6 ሚሊዮን አጭበርባሪዎች ተጭበረበረ አንድ ነገር ነው። ስንት እጣ ገዝተሽ ደግሞ ስንት ብር ደረሰ ሌላ ነገር ነው። ስለዚህ እኔ ድጋሚ አልመለስበትም። ዶክመንተሪውን እሰራለሁ። ችግር የደረሰባችሁ ሰዎች እንትን ማስረጃ ስለተባልኩ ነው። እሺ ማስረጃ ስለተባልኩ ነው ይህንን ነገር እያቀረብኩ ያለሁት ግልጽ እንዲሆንላችሁ። ሌላ ምንም ልዩነት ኖሮን ወይም ደግሞ እንደተባለው ጊፍት ስለተሰጠ እንትን ስለወረደ እንደዚህ ስለሆንክ እኔ ጋር ከኋላ መጥቼ ስለታወቅኩኝ በሚለው ድራማ ውስጥ አይደለም ነገሮች እንዲሸፈን የፈለግኩት። ይህንን ነገር ራሳችሁ ቼክ አድርጉ። በዚህ ልክ ማወቅ ያለባችሁን ነገር ለማንቃት በደፈናው ዝም ብለህ ከምትናገር ላላችሁኝ ሰዎች በእውቀት እንደምናገር ላሳዩችሁ ስለምፈልግ ነው። በዚህ አጋጣሚ ሪፖርት ማድረግ ላለብኝ አካል ሪፖርት ማድረግ አቅቶኝ አይደለም። አሁንም ግን እየተበሉ ያሉ እህቶች ስላሉ ጥንቃቄ። አንድ ዕጣ ቁረጡ። ብዙ ጊዜ እላለሁ፣ በነገራችን ላይ ብዙ ጊዜ እላለሁ። ፎርዛም ማተር እቺ ነገር አሁን ጎልታ ወጣች እንጂ እነሱም እድል አንድ ነው፣ አንድ ጊዜ ቁረጡ የሚል ነገር እኮ ቪዲዮ ሰርተዋል። ስንቴ ደጋግሞታል፣ ሌላ ጉዳይ ነው። ተጠንቀቁ። እኔ ተጀምሮ እስኪያልቅ ቪዲዮ እስካም እንዳትደረጉ በፌስቡክ ባለሀብቶች ምናምን ተብሎ ዶክመንት ቪዲዮ ሰርቻለሁ። እነሱም ደግሞ አረጋግጠዋል። በስማችን ብዙ አካውንት ተከፍቶ ብለው የሰጡን ማረጋገጫ አለ አይደለ? እዚህ ጋር እንትን ከፍተው የኢሚሬት የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም። ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ የኢትዮጵያ አሁን እናንተ በሪሲት በፌክ ሪሲት ነው አይደለም በስማቸው ተሰራ እያለን ያለ ነው። ወልደ ጊዮርጊስ የሚለውን ስሙት። ንግድ ባንክ የአቢሲኒያ ባንክ አካውንት ከፍተዋል ኦንላይን። ኦንላይን አያችሁ አይደል? ባንክ ተከፍቷል ነው የምላችሁ። በስሙ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን የኢትዮጵያ እንግዲህ ከራሱ አፍ ነው እየሰማን ያለ ነው። አንድ እህት
ብር ስታስገባ ሪሲቱ ኦሪጂናል እስከ አያቱ ስም ተመሳሳይ የሆነ ነገር ከደረሳት እሱ ነው ብላ ለማመን 100% እርግጠኛ ነች አይደል? ደግመሽ ላኪ ስትባል እዚህ ጋር የኢትዮጵያ ንግድ ባንክም እነዚህን ነገሮች ቼክ አድርጋችሁ አሁን እሱ ሚለንን ስሙ ስንት አካውንት እንዳዘጋው ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ሲልካል ቢቶ ብሎ ይመጣል። ስለዚህ እኔ ነኝ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ 17 አካውንት ተዘግቷል። በትንሽ እሱ በነገረን ተነስተን 17 ስካመሮች ስንት እህቶቻችንን ብር ዘርፈዋል ነው ካልኩሌት መስራት ያለባቸው። የእነዚህ ሰዎች ባንክ ድረስ ሄደው በስሙ ፌክ አካውንት እነዚህ ወርዶች ናቸው የሚያዘጉብኝ እኮ እኔ እኮ ራሴ ምጮሽ በሌላ ነገር አይደለም። ስንት ሰዎች ይበደላሉ? በቃ አሁን ካልኩሌት አድርጉ ለእናንተ ሪላክስ እንድታደርጉ 17 ሰዎች አዘጋን። በቃ ያሉት ወንጀል በነገራችን ላይ ኦሪጂናል ካላመንሽኝ ብለው መታወቂያው አለኝ፣ የኢሚሬት አይዲው አለኝ፣ የወልደ ጊዮርጊስ ኦሪጂናል የት እንዳነሱት ባላቀም ኦሪጂናል መታወቂያው ልልክለት እችላለሁ። ወንድሜ መምጣት ከቻለ መጥቶ ይህንን ነገር ቢያብራራ መልካም ነው። ሌሎች ድርጅቶችን ለሰው ግልጽ ማድረግ እንችላለን። መጠየቅ የምትፈልጉ ሰዎች የተዘጋ ነገር አለን በውስጥ ለውስጥ ምናምን አይደለም በይፋ ነው መጠየቅ ያለብን ስለተባለን አሁን ይሄ ነገር ሚዲያውንም ላይ ተጥለቅልቆ ስላለ እያንዳንዱን ጉዳይ መተን እናስረዳቸው፣ ሰዎች ይታዘቡ። እኔም በድርጅቴ አንተ ብላችሁ የምትጠይቁኝ ነገር ሞግቱኝ፣ ለዛ በቂ ማስረጃ እሰጣለሁ። ጥፋተኛ ከሆንኩ ለጥፋቴ እጠይቃለሁ። እናንተም ለእናንተ ጥያቄ የሚጠይቋችሁን ጥፋተኝነታችሁን ተጠይቃችሁ ያንን ነገር እስካም የተደረጉ ልጆች ብራቸው ሊመለስላቸው ይገባል። ከድርጅቱ ወጪም ተደርጎ ቢሆን የተጭበረበሩ ልጆች ከስሮም ቢሆን ድርጅቱ ዊልቸር የሚሰጠውንም ትቶ ቢሆን የእነዚህን ልጆች ሀቅ መመለስ አለበት። የመጀመሪያው ግቤ ነው። የመጀመሪያው ግቤ ይህንን ጉዳይ ሳነሳ የመጀመሪያው ግቤ ምንድን ነው? በእናንተ በየትኛውም ነገር ተሸውደው አንድ የማታውቅ ብዙ ዓመት የለፋች እህት ልጅ በየትኛውም መንገድ የእውቀት ጉድለት ኖሯት የተሸወደችው እህታችን ካላችሁ በጀት ላይ ለዊልቸር ከምትሰጡት ነገር ላይ መጀመሪያ እስካም የተደረጉ ልጆችን ብራቸውን መልሱላቸው ብራቸው። ሎሚ ፋሚሊ መሆን እፈልጋለሁ። የሎሚ ምልክት ብቻ ማድረግ ነው አላማው። መተጋገዝ ነው። ቢዝነስ ያላችሁ በነፃ ማስተዋወቅ ነው። ጌም ተጫውታችሁ ዶላር ማግኘት ነው። ህይወታችሁን መቀየር ነው። በፈጣን የለውጥ ሲስተም ውስጥ ገብታችሁ ውጤታማ መሆን ነው። ለሰው ታፕታፕ ስታደርጉ አትክረሙ ነው። ለራሳችሁ ህይወት ኑሩ። ከእድሜያችሁ ላይ የምታወጡትን ብር የምታወጡትን ድካም በሜዳ አታስቀሩት። እርስ በርሳችሁ ስትደጋገፉ ፓወርፉል ናችሁ። የማንንም ዩቲዩብ የምታደምቁት እናንተው፣ የማንንም ቲክቶክ የምታደምቁት እናንተው፣ የማንንም ዘፋኝና ፊልም የምታዩት እናንተ። 3.4 እሰጣለሁ ያለ አካል ከእናንተ የሚጠይቀው ነገር የለም። ሁለተኛ የምትሰሩት ይበቃችኋል። አንዳንድ ጊዜ እኮ በአቋራጭ ለመክበር የሚሄዱበት መንገድ እኮ ነው ያለ እውቀት እንደዚህ ችግር ውስጥ የሚከታቸው። ስለዚህ ማንም ሰው አትመኑ። ማንም ሰው እንዳለው ቅድም ተስፍሽ እንዳለው በቀጥታ የሆነ ሰው ብድር እንኳን ሲጠይቃችሁ እናንተ ዳይሬክት አትላኩ። በቀጥታ ኢትዮጵያ ላለ ለቤተሰቦቻችሁ ይላካል። ቤተሰቡ የሚልከው የብዙ ሰው ዝም ብሎ ይልከዋል። ምንም እንትን ሊኖረው አይችልም። ቤተሰቦቻችሁ አካውንት ይኖራቸዋል። ወንድምሽ፣ አባትሽ በሱ ታስገባላችሁ። ከዛ በኋላ እየተሰማ አልነበረም እንዴ? ገና መጣ እስካሁን የለም። ተስፌ እንዴት ነህ? ሰላም ነው ወይ? ነው የተበሉ? አዎ በሁለት ነው የሚከፈሉት ዝል ላይ አንዳንዶቹ የተበሉት በደላላዎች ነው። ወንድሞቻችሁን እናመጣላችኋለን እያሉ ሳያመጡላቸውም ብራቸውን በልተው ይቀረዋሉ።
እንዲሁም ደግሞ ወንድሞቻቸውንና ማምጣት የፈለጉትን አካል አምጥተውላቸው ዝም ብለው አይዲት አይሰሩላቸው ዱባይ እየጣሏቸው አሉ። በዚህ ይከፈላል። አንደኛው ይሄ አንደኛው። ሁለተኛው ግን እነዚህ በታዋቂ ሰዎች ስም